ሜይ 31 የዕለቱ መልእክት ርዕስ ቅሬታዎች አሉኝ። ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ። እኔም ብቻዬን ቀረሁ፣ ነፍሴንም ይሿታል። ነገር ግን አምላካዊ መልስ ምን አለው? ለባል ያልሰገዱትን 7000 ሰዎች ለኔ አስቀርቻለሁ። ሮሜ ምዕራፍ 11 ከቁጥር 3 እስከ 4። አገር ምድሩ ሁሉ ከእግዚአብሔር ሐሳብ የራቀ ብቻችንን የቀረን ለእግዚአብሔር የሚቀና በጽድቅ የሚኖር ሰው እንደሌለ ተሰምቶን ያውቅ ይሆን? ብቻዬን ሆኜ ስንቱን እሰራዋለሁ፣ ከዚህ ይልቅ መሞት ይሻላል ብለን ይሆን? እንደዚህ አይነት የጽድቅ አቋም በመያዛችሁ ሰማይ ደስ ቢለውም ነገር ግን አንድ እንድታውቁት የሚፈልገው ነገር አለ። የዛሬው የጽሞና መልእክታችን እዚህ ጉዳይ ላይ ትኩረት ይሰጣል። ነቢዩ ኤልያስ የእስራኤል ሕዝብ በአምልኮተ እግዚአብሔር ላይ ደባል የሆነና እንግዳ የሆነ ጣዖት ደርቦ በሁለት ሐሳብ የሚያነክስበት ጊዜ ላይ ድንገት የተገለጠ ነቢይ ነበር። ያየው ነገር እጅግ አበሳጨው። ፍልሚያ ከነገስታቱ ጋር፣ ከሐሰተኛ ነቢያትና ካህናት ጋር፣ በሁለት ሐሳብ ከሚያነክሰው ሕዝብ ጋር ገጠመ። እግዚአብሔርም ከነቢዩ ጋር አብሮ ቆመና በእስራኤል ምድር ብቸኛው አምላክ የአባቶቻቸው የአብርሃም የይስሐቅና የያዕቆብ አምላክ እንደሆነ መሰከረለት። አንድ ሰው ከእግዚአብሔር ጋር ከብዙዎች ይበልጣል የሚለውም አባባል በዚህ እውን ሆነ። የደረሰባትን መንፈሳዊ ኪሳራ በጸጋ መቀበል ያቃታት ኤልዛቤል ኤልያስን ለመግደል ዛተች። ዛቻውን የሰማው ኤልያስ ነፍሱን ሊያድን ሸሸ። እግዚአብሔር እንክብካቤ ካደረገለት በኋላ በዚህ ምን ታደርጋለህ በማለት ሲጠይቀው ብቻዬን ቀርቻለሁ፣ የእስራኤል ሕዝብ በሙሉ በስህተት ጎዳና ላይ አሉ በማለት ተናገረ። አምላካዊ መልስ ግን ብቻህን አይደለህም፣ 7000 ሰዎች ለበዓል ያልተንበረከኩ ቅሬታዎች ወይም ትሩፋን አሉኝ በማለት መለሰለት። ዛሬም ብቻችንን የቀረን በመሰለን ሰዓት አምላካዊ መልስ ብቻችሁን አይደላችሁ፣ እናንተ ለእኔ እንደምትቀኑ ሌሎችም ሰዎች በየስፍራው አሉኝ ይለናል። ራሱን ያለ ምስክር የማይተው አምላክ ዛሬም ቅሬታዎች አሉት። ስለዚህ ብቻችንን እንደቀረን በማሰብ ከመጠን ያለፈ ጭንቀት ውስጥ አንግባ፣ ተስፋም አንቁረጥ። እኛ ያላየናቸው የቤቱ ባለቤት የሆነው ጌታ ግን በስም የሚያውቃቸው ምርጦች አሉት። እኛ በጌታ ጸጋ መስራት የምንችለውን ያህል ብቻ እንስራ ይላል። ዛሬም ቅሬታዎች አሉኝ